ሰላም እንዴት ናችሁ? በዚህ ቪዲዮ ከባለፈው የቀጠሉ ስለ ታይም ሴሽን የቀሉንን የምናይ ይሆናል። ከዛ በፊት ግን አንድ ነገር ማለት እወዳለሁኝ። እሱም ቪዲዮ የምለቃቸው ቪዲዮዎች የምትከታተሉ ከሆነና የሚመቻችሁ ከሆነ ቪዲዮቹን ላይክ፣ ኮሜንት በማድረግ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ እንድትተባበሩ ጠይቃለሁኝ። ወደ ቪዲዮ ስገባ በዚህ ቪዲዮ ስለ አይሲቲ ኒውዮርክ ኦፕን ኪል ዞን እና ለንደን ክሎዝ ታይም ኪል ዞን የምናይ ይሆናል። ስለዚህ ቪዲዮቹን አጠር እያደረግኩ የምለቀው ነገራቶችን በቀላሉ አንደርስታንድ አድርጋችሁ በራሳችሁ ሪሰርች መስራት እንድትችሉበት ነው፣ ሰዓት ላለመግደል። አይሲቲ ኒውዮርክ ኦፕን ኪል ዞን ይሄ ታይም ዞን ጥሩ እንቅስቃሴ የሚደረግበት ከዶላርም ጋር የተጣመሩ የትኛዎችም ፎሬክስ ከረንሲዎች ጥሩ እንቅስቃሴ የሚኖርባቸው አሜሪካኖችም በደንብ አክቲቭ የሚሆኑበት ሰዓት ነው። በኒውዮርክ ታይም አቆጣጠር ከ7 እስከ 10 ሰዓት ነው የሚሆነው ማለት ነው። ኒውዮርክ ትሬዲንግ ላይ ትሄዱና ታይሚንግ ላይ ከታች ያላቸዋን እንዴት እንደምታስተካክሉ ያለፈው ፓርት ላይ አይተናል። ስለዚህ ሌላኛው ለንደን ክሎዝ ኪል ዞን ይባላል። ይህም ከ10 እስከ 12 ባለ የኒውዮርክ ታይም አቆጣጠር ነው። ከዚህ እስከዚህ ባለው ሰዓት ብዙ ሜጀር የሚባሉት ከዩኤስ ዶላር ጋር የተጣመሩ ብዙ ከረንሲዎች ጥሩ እንቅስቃሴ ያሳያሉ ማለት ነው። ስለዚህ በዚህ ሰዓት ላይ የምትሄዱባት እንቅስቃሴ በጣም ትንሽ ነች ማለት ነው።